From where we stopped last time, we continue our today lesson about laboratory tools. The next laboratory tools is forceps, which is to hold or pick up small objectives. ነገሮችን ወይ ደግሞ እቃዎችን ለማንሳት የሚጠቅም አይነት የላቦራቶሪ ቱልስ ነው ማለት ነው። ይሄኛው ፎርሴፕስ የምንለው እንደ መቀስ አይነት የሚመስል ነገር ማለት ነው። ሌላኛው እንደዚህ አዘርስ spatula is used for mixing substance into a solutions, stirring the solution and scraping the objectives. ይሄኛው ደግሞ ሌላኛው ላቦራቶሪ ቱልስ ነው። ተማሪዎች ናሙናችንን ለማቀላቀልና እንዲሁም ደግሞ ለማማሰል ወይም ደግሞ እንደ ማንኪያ አድርገን በማንሳትም እንድንጠቀምበት የሚጠቅም ነው። the other one is wash bottles. wash bottles ፊገሩ ላይ እንደምታዩት ሁሉንም ፊገራቸውን አስቀምጠንላችኋል። ፊገር ላይ እንደምታዩት are mainly used to rinse various laboratory materials and allow the user to adjust the water pressure as per the need by squeezing the bottle accordingly. ይሄኛው ደግሞ የላቦራቶሪ እቃዎቻችንን ልናጥብበት የሚጠቅም ነው። በፕሬሸር ወይ ደግሞ በኃይል ውሃው ከዚህ ውስጥ ሪሊዝ ሲሆን ቴስት ቲዩቦቻችንን በቀላሉ ልናጥብበት የሚጠቅም የላቦራቶሪ እቃ ነው ማለት ነው። the next one is Bunsen burner or alcohol burner የሚባለው እዚህ ጋር የሚታዩት ፊገሩ። ይህኛው ደግሞ ላቦራቶሪ ውስጥ አንዳንድ ናሙናዎችን ለማሞቅ ስንፈልግ ወይ ደግሞ ለማፍላት ስንፈልግ የምንጠቀምበት አይነት የላቦራቶሪ እቃ ነው ማለት ነው። it produces a single open flame እሳትን ያመነጫል and it used for heating and sterilizing purposes ለማሞቅና አንዳንድ መሞት የሚገባቸውም ካሉ እንዲሞቱ የሚያደርግልን ነው ማለት ነው። in various experiments conducted in labs በላቦራቶሪ ውስጥ የምንጠቀም አይነት ነገር ነው ማለት ነው። the next topic is one for two field tools። እስካሁን ስንማር የነበረው በላቦራቶሪ ውስጥ የምንጠቀማቸው ላቦራቶሪ እቃዎች ናቸው ማለት ነው፣ ባዮሎጂ ላቦራቶሪ ውስጥ። አሁን ደግሞ ሜዳ ላይ የምንጠቀመው ወይ ደግሞ ከላቦራቶሪ ውጭ የምንጠቀማቸው በትምህርት ቤት ግቢ ሊሆን ይችላል፣ በተለያየ ቦታ ሊሆን ይችላል። ጥቂት አሉ። እነዚህንም ለማየት እንሞክራለን። the first one is insect nets. insect collecting nets composed of some sort of net bag made up of cloth or fine mesh። ይሄኛው ደግሞ ኢንሴክቶችን ለመያዝ የሚጠቅም አይነት ነገር ነው ማለት ነው። ከኔት የተሰራ እዚህ ጋር እንደምታዩ ኢንሴክቶችን በዚህ ይዘን ልናጠና እንችላለን ማለት ነው። the next one fishing net is a net used for fishing. net is made from fibers woven in a grid like structure also called fish traps። ይሄኛው ደግሞ አሳን የምንይዝበት መረብ ነው ማለት ነው። ይሄኛው ደግሞ አሳዎችን ለማጥናት የምንጠቀምበት አይነት ፊልድ ማተሪያል ነው ማለት ነው። the next topic is the light microscope። ስለ ማይክሮስኮፕ ይላየተናል አንዱ የላቦራቶሪ እቃ። እሱን ደግሞ አጠረጠር አድርገን ለራሱ ላይት ማይክሮስኮፕ እናያለን። ማይክሮስኮፕ ሁለት ቦታ ይከፈላሉ። ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ በመባል ሁለት ቦታ ይከፈላሉ። ላይት ማይክሮስኮፕ ቢም ኦፍ ላይት ወይም ደግሞ የፀሐይ ብርሃንን ወይ ደግሞ የኤሌክትሪክ ብርሃንን የሚጠቀም አይነት ነው። ኤሌክትሮን ማይክሮስኮፕ ደግሞ ኤሌክትሮን እና ኤሌክትሮማግኔትን የሚጠቀም ነው ማለት ነው። የሚለያቸው ይሄ ነው። ላይት ማይክሮስኮፕ ዩዝ ቢም ኦፍ ላይት ትራንስሚትስ ትሩ ዘ ስፔሲመን ኢዝ ፎከስድ ባይ ቱ ታይፕስ ኦፍ ሌንስስ ናውን አስ አይ ኤንድ ኦብጀክቲቭ ሌንስ። ይሄኛው ላይት ማይክሮስኮፕ የምንለው እንግዲህ ቢም ኦፍ ላይትን ወይ ደግሞ ፀሐይ ብርሃን ሊሆን ይችላል፣ የኤሌክትሪክ ብርሃን ሊሆን ይችላል። እነዚህን ይጠቀማሉ። በተጨማሪ ሌንሶች አሉት። በእነዚህ ሌንሶች ውስጥ ይሄ ብርሃን ሲያንጸባርቅ ናሙናችንን የምናይበት ይሆናል ማለት ነው። ሌንሶቹ ደግሞ አይፒስ እና ኦብጀክቲቭ ሌንስ በሚባሉት ውስጥ እንደሚገኙ ነው። ኮምፓውንድ ላይት ማይክሮስኮፕ የሚባልም አለ። ማግኒፊኬሽን is the product of eyepiece and objective lenses which magnifies 10 times eyepiece and 14 times objective. The total magnification of compound light microscope is about 400 times። ይሄኛው እንግዲህ ኦብጀክቲቭ ሌንስ እና አይፒስ ሌንስ አላቸው። ኦብጀክቲቭ ሌንሱ 40 ጊዜ ማግኒፋይ ያደርጋል ወይም ያሳድጋል። እንደገና ደግሞ አይፒሱ ሌንስ ደግሞ 10 ጊዜ፣ ከዛ ሁለቱ ሲባዙ ደግሞ 400 ጊዜ ናሙናችን ከፍ አድርጎ የሚያሳይ ነው ማለት ነው። ሌላው ቀጥሎ የምናየው አንደር 1.51 ፓርትስ ኤንድ ፋንክሽን ኦፍ ዘ ላይት ማይክሮስኮፕ። እንግዲህ ማይክሮስኮፕን እዚህ ጋር እንደምታዩት ማይክሮስኮፕ የተለያዩ ስትራክቸሮች አሉት። እነዚህ ስትራክቸሮች ደግሞ የራሳቸው ጥቅም አላቸው ማለት ነው። እዚህ ጋር እንግዲህ እንደምታዩት አንድ ቁጥር አለ፣ ሁለት አለ፣ እንደዚህ እያለ እስከ 12 የሚሆኑ ቁጥሮች አሉ ማለት ነው። አይፒስ የሚባለው አንድ ቁጥር ላይ የምናገኘው ነው። the part found at the top of the microscope and is used to look through the microscope። ማይክሮስኮፕ ስቴጅ ላይ የተቀመጠውን ናሙናችን የምናይበት ቀዳዳ ነች ማለት ነው። አንድ ቁጥር ላይ እንደምትታየው it is also named as ocular ይባላል። the standard magnification is 10 times with an optional eyepiece having magnification from 5 times up to 30 times። ስታንዳርዱ እስከ 10 ጊዜ ወይ 10 ጊዜ አባስቶ ከፍ አድርጎ ማሳየት ይችላል። እንደገና ደግሞ አይፒሶችን ደግሞ በመቀያየር ደግሞ ከ5 እስከ 30 ጊዜ ከፍ አድርጎ ሊያሳይ የሚችል ነው ማለት ነው። ሌላኛው ሁለት ቁጥር ላይ የምታገኙት ደግሞ
አይፒስ ቲዩብ የሚባል አለ። ኢዝ ዘ አይፒስ ሆልደር አይፒሱን የያዘ ነው ማለት ነው። ኢት ካሪስ ዘ አይፒስ ጀስት አቦቭ ዘ ኦብጀክቲቭ ሌንስ ከኦብጀክቲቭ ሌንስ ኦብጀክቲቭ ሌንስ የሚባለው እዚህ 3 ቁጥር አካባቢ ያለው ነው። እሱ በላይ ያለውን ስትራክቸር ይዞ የሚገኝ ነው ማለት ነው። ወይ ደግሞ ናሙናችን የምናይበት ቀዳዳ ማለት ነው። ኢን ሳም ማይክሮስኮፕ ሳች አስ ባይኖኩላርስ ዘ አይፒስ ቲዩብ ኢዝ ፍሌክሲብል ኤንድ ካን ቢ ሮቴትድ ፎር ማክሲመም ቪዥዋላይዜሽን። ይሄኛው እንግዲህ አይፒስ የምንለው ባይኖኩላር የሚባሉት 3 ቁጥር ላይ የምናገኘው አንድ በላይ ያላቸው ማለት ነው። እሱን ያላቸው ከአንድ በላይ ያላቸው መሽከርከር የሚችሉበት ኮንዲሽን አላቸው ማለት ነው። ሶስተኛው ፓርትስ ኦፍ ማይክሮስኮፕ ኦብጀክቲቭ ሌንስ ነው። ኦብጀክቲቭ ሌንስ የምንለው 5 ቁጥር ላይ የምናገኘው ነው። 5 ቁጥር ላይ የምናገኘው are major lenses that further magnify the specimen at different intensify with multiple objective lenses. Mostly they have a magnification power 4 times up to 100 times. ይሄኛው 5 ቁጥር ላይ የምናገኘው ኦብጀክቲቭ ሌንስ አለ በውስጡ ከፍ አድርጎ ናሙናችን ሊያሳይልን የሚችልና 4 እስከ 100 ጊዜ ከፍ አድርጎ ወይ ደግሞ ሰፋ አድርጎ ሊያሳይልን የሚችል ነው። ሌላኛው አርም የሚባል አለ። እዚህ 4 ቁጥር አካባቢ ላይ የምናገኘው ነው። ኢዝ ሆልደር ኮኔክትድ ቱ ኦል ኮምፖነንትስ ዛት ፋንክሽን አስ ሰፖርት ፎር ዘ ማይክሮስኮፕ ሶ ዛት እኛው ደግሞ ፓርቶቹን የማይክሮስኮፑን ፓርቶች አንድ ላይ አያይዞልን ስራውን ኤፌክቲቭሊ የሚሰራልን የሚያደርግ ነው። ሌላኛው ቦዲ ቱብስ የሚባል አለ። ዛት ኮኔክት ዘ አይፒስ ቱ ዘ ኦብጀክቲቭ። ይሄ ደግሞ 3 ቁጥር ላይ የምናገኘው ኦብጀክቲቭ 5 ቁጥር ነው። አይፒስ 1 ቁጥር አለ። በመሃሉ ደግሞ 3 ቁጥር ላይ ያለው ሁለቱን የሚያገናኝ ፓርት ነው ማለት ነው ቦዲ ቱብ የምንለው። ሌላው ኖስ ፒስ የሚባል አለ። ሮቴቲንግ ፓርትስ ዛት ሆልድስ መኒ ኦብጀክቲቭ ሌንስስ ኢት ኢዝ ሙቨብል ሄንስ ኢት አላውስ ቱ ቼንጅ ዘ ማግኒፊኬሽን። ኖስ ፒስ የምንለው ፓርት ደግሞ የሚሽከረከረው ፓርት ነው ወይ ደግሞ የሚንቀሳቀሰው ፓርት ነው። ኦብጀክቲቭ ሌንሱ ማግኒፊኬሽን ፓወሩ ወይ ደግሞ ከፍ አድርጎ የሚያሳየው የተለያየ ስለሆነ እሱን በመቀያየር ናሙናችን እንድናይ የሚጠቅመን ነው። ሌላኛው አጀስትመንት ኖክ የምንለው ነው። አር ኖክ that are used to focus the microscope. There are 2 types of adjusting knock. ይሄኛው ደግሞ ናሙናችንን በደንብ አጣርተን እንድናይ የሚያደርግ ነው። አንደኛ ፋይል አጀስትመንት ይባላል። regulate the distance between object and eyepiece to achieve the necessary sharpness. ይሄኛው እንግዲህ ርቀቱን በሁለቱ መካከል ያለውን በናሙናችንና በኦብጀክቲቭ ሌንስ 5 ቁጥር ላይ ያየ ነው። እሱን በማቀራረብ ማየት የፈለግነው ናሙናችን በደንብ እንዲታይ የሚያደርግልን ነው። ኮርስ አጀስትመንት የሚባል አለ። እሱ ደግሞ በጎን በኩል አለ 9 ቁጥር አካባቢ ላይ የምናገኘው። ይሄኛው ደግሞ ጥቅሙ ምንድነው? ኮርስ አጀስትመንት ብሪንግ ስፔሲመን ኢንቱ ጀነራል ፎከስ በደንብ እንድናየው ናሙናችንን። ኦልሶ ሙቭስ ዘ ስቴጅ ቱ አጀስት ዘ ዲፈረንስ ቢትዊን ዘ ኦብጀክት ኤንድ ዘ ኦብጀክቲቭ ቱ ካፕቸር ዘ ኤግዛክት ዲስታንስ ራፒድሊ ኤንድ ኩዊክሊ። ይሄኛው ትክክለኛውና ናሙና አጣርተን እንድናይ የሚጠቅመን ነው። ሌላኛው ስቴጅ ነው ናሙናችን የሚቀመጥበት is the section in which the specimen is placed for viewing። ይሄኛው ደግሞ ናሙናችን የሚቀመጥበት ኤሪያ ወይም ደግሞ የማይክሮስኮፕ ፓርት ነው ማለት ነው። ይሄኛውን ናሙናችን የሚቀመጥበት ኤሪያ ነው ማለት ነው። ሌላኛው ስቴጅ ክሊፕ ነው። ስቴጅ ክሊፕ ማለት ማያያዣ ነች፣ ናሙናችን እንዳይወድቅብን። አክት አስ ኤ ሆልደር ፎር ዘ ኦብጀክት ፕሌት ኤንድ ኢንሹር ዛት ኢት ዳዝ ኖት ፎል አውት ኦፍ ዘ ፕሌት አክሲደንታሊ። ናሙናችን እንዳይወድቅብን የምታያይዝልን ነች ማለት ነው። ሌላኛውም ስትራክቸር አፐርቸር ነው። ኢዝ ኤ ሆል ኦን ዘ ማይክሮስኮፕ ስቴጅ ስሩ ዊች ዘ ትራንስሚትድ ላይት ፍሮም ዘ ሶርስ ሪች ዘ ስቴጅስ። ይሄኛው ደግሞ ቀዳዳ ነች፣ ስቴጁ መሀል ላይ ያለች መብራት የሚገባበትና ናሙናችንን የምናይ። ሌላኛው ማይክሮስኮፒክ ኢሉሚኔተር የሚባል አለ። ይሄኛው ደግሞ የሚያንጸባርቅልን ማለት ነው መብራቱን። is a microscope light source located at the base. It is used to instead for a mirror. It captures light from an external sources of a low voltage of about 100 voltage. ይሄኛው ደግሞ ብርሃንን ሰብስቦልን ወደ አፐርቸር የሚያንጸባርቅልን ማለት ነው እንድናየው። ሌላኛው ፓርት ደግሞ ኮንደንሰር የሚባል አለ። are lenses that are used to collect and focus light from the illuminator into the specimen and found under the stage next to the diaphragm. ዲያፍራም አካባቢ የሚገኝና ይሄኛው ደግሞ የሚጠቅመን ላይትን ኮሌክት በማድረግ ወይ ደግሞ ላይትን በመሰብሰብ ከዛ በኋላ ናሙናችን እንድናይ የሚያደርግ ነው። they play a major role in ensuring clear sharp image are produced with high magnification about 400 times and about 400 ጊዜ አባስቶ እንዲያይልን በደንብ እንድናየው የሚያደርግ ወይ ደግሞ ላይትን አንድ ላይ የሚሰበስብልን መብራት ማለት ነው። ሌላኛው ዲያፍራም ነው። is known as iris። በአይናችን ውስጥ እንዳለ አይረስ ነው። ወደ አይናችን ብርሃን ሲገባ በስፋትና በመጥበብ ብርሃኑን ምን ያህል መግባት እንዳለበት ኮንትሮል የሚያደርግ ነው። ስለዚህ የኛው ማይክሮስኮፕ ላይ it is found under the stage 3 ነው የሚገኘው of the microscope and is primarily role to control the amount
አማውንት ኦፍ ላይት ዛት ሪችስ ዘ ስፔሲሜን ወደ ናሙና የሚመጣውን ብርሃን በአፐርቸር ውስጥ የሚያልፈውን እየተቆጣጠረ በደንብ እንዲገባ አድርጎ መብራቱን የሚቆጣጠርልን ማለት። ሌላኛው ቤዝ ነው ኢዝ ቬሪ ቦቶም ፓርት ኦፍ ኤንድ ሰርቭ ቱ አኮሞዴት ኦል ፓርትስ ኦፍ ዘ ላይት ማይክሮስኮፕ። ይሄኛው ደግሞ ማይክሮስኮፑን ይዞ የተቀመጠ ሁሉን የማይክሮስኮፕ አካል ልክ እኛ ሁሉ ሰውነታችን እግራችን ላይ እንዳለው ማይክሮስኮፕ ሁሉ ሰውነቱ በዚህ ቤዝ በሚለው ላይ የተቀመጠ ነው ማለት ነው። ዲስ ኦል አር አባውት ማይክሮስኮፒክ ስትራክቸር ኤንድ ዜር ፋንክሽን ኦር ዩዝ የማይክሮስኮፕ ጥቅምና ስራዎቻቸውን አሁን ያየ ነው። ቀጥለን ደግሞ 1.52 ላይ ሃንድሊንግ እና ዩዚንግ ላይት ማይክሮስኮፕ። ማይክሮስኮፕን እንግዲህ ላቦራቶሪ ውስጥ በጣም ጠቃሚ አንዱ ቱል ወይ ደግሞ መሳሪያ መሆኑን ካወቅም እንዴት መያዝ አለብን፣ እንዴት መንከባከብ አለብን ሊጎዳ ስለሚችል ማለት ነው። how we are handling and using light microscope in our laboratory while we are using አንደኛው be very careful when removing the microscope from the cabinet በመቀመጫ ቦታ ከመደርደሪያው ላይ ስናነሳ በጥንቃቄ ማንሳት አለብን። carry the microscope properly ስናንቀሳቀስ በደንብ በጥንቃቄ መያዝ አለብን። make sure that the slide is clean and dry ስላይዶቻችን ንጹህና ደረቅ መሆናቸው ማጣራት አለብን። ፑት ዘ ስላይድ ኦን ዘ ስቴጅ ናሙናችን ስላይድ ላይ ማጥናት ስንፈልግ ማየት ስንፈልግ ናሙናችን ማስቀመጥ አለብን ለማለት ፈልገው ነው። ስላይዳችን ላይ ያስቀምጠን። ኦልዌይስ ፎከስ ኦን ዘ ሎው ፓወር 4 ታይምስ ኦብጀክቲቭ ፈርስት። ምን ጊዜም በላቦራቶሪ ውስጥ በማይክሮስኮፕ ስንጠቀም 4 ጊዜ አባዝቶ በሚያሳየው ነው መጀመሪያ ያለብን። ከትልቁ 100 ጊዜ 30 ጊዜ 400 ጊዜ ከሱ መጀመሪያ ያለብን። መጀመሪያ ከትንሹ ነው መጀመሪያ ያለብን። ፎከሲንግ ነው ፈርስት። ከዛ ኮርስ ፎከሲንግ የምንለው ቅድም ያየነው በጎን በኩል ባለው እሱን በመጠቀም እጅስ ያደርግን ማየት አለብን። ዩዝ ኢመርሽን ኦይል ኦንሊ ዊዝ 100 ታይምስ ኦብጀክቲቭ። ኢመርሽን ኦይል የሚባለውንም 100 ጊዜ ኦብጀክቲቭ ሌንስን በመጠቀም ኦይል ድሮፕን በመጠቀም ለማየት እንጠቀማለን። ኦልዌይስ ፎከስ ባይ ሙቪንግ ዘ ሌንስ ኤንድ ዘ ስፔሲሜን። ስናይ ደግሞ በደንብ እንድታየን ናሙናችንን በማንቀሳቀስና ሌንሱንም አጀስት በማድረግ ማየት እንችላለን ማለት ነው። ኔቨር ታች ዘ ሰርፌስ ኦፍ ዘ ሌንስስ ዊዝ ዩር ፊንገር። በእጃችን በተለያየ ነገሮች ሌንሶችን መነካካት አይገባንም፣ ሊቆሽሹ ሊጎዱ ይችላሉ ማለት ነው። ኦልዌይስ ክሊን ዘ ማይክሮስኮፕ ዌን ዩ አር ደን። ማይክሮስኮፓችን ከተጠቀምን በኋላ አጽድተን ማስቀመጥ አለብን። ኦልዌይስ ፕሌስ ኦብጀክቲቭ ሌንስ with 4 times over the stage 4 ጊዜ በሚያባዛው ኦብጀክቲቭ ሌንስ። የተለያዩ ባይኖኩላር የሚባሉት ኦብጀክቲቭ ሌንሶች ብዙ ስላላቸው ትንሹ ላይ አድርገን ነው ስራችን ስንጨርስ ማስቀመጥ አለብን። always turn off the light before putting the microscope away። ላይቱን መብራትን የምንጠቀም ከሆነ ሶኬቶችን ነቃቅለን መጀመሪያ ከዛ በኋላ ማይክሮስኮፓችን ማስቀመጥ አለብን። always return the microscope to the correct። ከተጠቀምን በኋላ ማይክሮስኮፓችን በቦታው በደንብ አስተካክለን ማስቀመጥ አለብን። always place the ocular toward the back of the cabinet። ስናስቀምጥ ሁል ጊዜ ማይክሮስኮፓችን ፊቱንና ኋላውን በደንብ ካቢኔት ላይ አስተካክለን ማስቀመጥ አለብን። always wrap the cord correctly before putting the microscope away። ማይክሮስኮፓችንን አስተካክለን በሚገባው ማስቀመጥ እንዳለብን ነው። ሌላው ጀነራል ላቦራቶሪ ሴፍቲ ሩል። ላቦራቶሪ ስንጠቀም እንደ ባዮሎጂ የምንከተላቸው ህጎች አሉ፣ ኢንተርናሽናል ህጎች አሉ። አንድ ላቦራቶሪ ውስጥ የሚሰራ ሰው ምን አይነት ሴፍቲዎችን መጠቀም አለበት? ለምንድን ነው? አንደኛ ራሱን መጠበቅ አለበት። ሁለተኛ ላቦራቶሪ ውስጥ ያሉትን እቃዎች መጠበቅ አለበት። ሶስተኛ ደግሞ ንብረቱን ራሱ መጠበቅ ስላለበት ላቦራቶሪ ሴፍቲ ማወቅ ግድ ነው ማለት ነው። ሴፍቲ ኢዝ ዘ ኮንዲሽን ኦፍ ቢንግ ፕሮቴክትድ ፍሮም ሃርም ኦር አዘር ዳንጀር። እንግዲህ ከአደጋ ራስን ለመጠበቅ እና ንብረትን ለመጠበቅ ቤቱን ለመጠበቅ ከባቢን ለመጠበቅ ሴፍቲ ማወቅ አለብን ማለት ነው። ላቦራቶሪ ሴፍቲ ኢዝ ኢምፖርታንት ቢፎር ዊ ዱ ኤኒ አክቲቪቲ ኢን ዘ ላቦራቶሪ። ስለ ላቦራቶሪ ሴፍቲ ህጎቹን ማወቅ በጣም አስፈላጊ ነው፣ ምንም ስራ ሳንጀምር ማለት ነው። ወርኪንግ ካርፉሊ ኢን ላቦራቶሪ፣ በጥንቃቄ ነው መስራት አለብን። ዲሊንግ ዊዝ ማይነር ፕሮብሌምስ ቢፎር ዘይ ቢኬም ሜጀር ፕሮብሌም። ስለ ጥቃቅን ችግሮች ቀድመን ማወቅ አለብን፣ ማስወገድ አለብን ወደ ትላልቆች ሳይመጣ ማለት ነው። ኪፒንግ ሴፍቲ ኮንስታንትሊ ኢን ማይንድ አር ሳም ኦፍ ዘ ሴፍቲ ሩልስ። በአእምሯችን ስለ ሴፍቲ ሩሎች ማወቅ በጣም ይጠቅማል ማለት ነው። ኢምፖርታንት ጀነራል ላቦራቶሪ ሴፍቲ ሩልስ የምንላቸው አሉ። አጠራጣሪ አድርገን ስናያቸው ወደ 10 የሚሆኑ አሉ። ነምበር 1 ፎሎዊንግ ዘ ኢንስትራክሽኖች አሉ፣ የተቀመጡ የተጻፉ በተለያዩ መካኒዝም ማግኘት ይችላል። እነሱን መከታተል ግድ ነው ማለት ነው። ሰከንድ ኖዊንግ ዘ ሎኬሽን ኦፍ ሴፍቲ ኢኩዊፕመንት። ሎኬሽኖቹ ሴፍቲ ኢኩዊፕመንቶቹ የት እንዳሉ ላቦራቶሪ ማወቅ አለብን ማለት ነው። ሰርድ ድሬስ ፎር ዘ ላቦራቶሪ። ላቦራቶሪ ውስጥ ለብሰን መስራት የሚገባን
እነሱን ይችላል ፀጉራችን ላይ፣ ሙሉ ሰውነታችን ላይ ሊሆን ይችላል፣ እግራችን ላይ ሊሆን ይችላል የተቀመጡ ለላቦራቶሪ መጠቀም አለብን። ፎር ነቨር ኢት ኦር ድሪንክ ኢን ላቦራቶሪ ላቦራቶሪ ውስጥ መብላት መጠጣት ፍጹም የተከለከለ ነው። 5 ነቨር ቴስት ኦር ስኒፍ ኬሚካልስ ኬሚካሎችን ማሽተት እንዲሁም ደግሞ ቴስት ወይ ደግሞ መቅመስ በላቦራቶሪ ውስጥ ፈጽሞ የተከለከለ ነው። 6 አክት ሬስፖንሲቢሊቲ ላቦራቶሪ ውስጥ ስንሰራ ኃላፊነት መውሰድ አለብን። 7 ክሊኒንግ ዘ ኤክስፐሪመንት ኤሪያ ላቦራቶሪ ውስጥ የምንሰራ ቴብሎቻችን እቃዎቻችን ሁሉ ማጽዳት አለብን። 8 ሃንድሊንግ ኬሚካልስ ፕሮፐርሊ ኬሚካሎችን በጥንቃቄ መያዝ በጣም ወሳኝ ነው ማለት ነው። እንዳይፈሱ ማድረግ እኛ ላይም እቃ ላይም ቤት ውስጥም እንዳይፈስ ጥንቃቄ መያዝ አለብን። 9 ኖዊንግ ዋት ቱ ዱ ላቦራቶሪ አክሲደንትስ ላቦራቶሪ ውስጥ አደጋ ካጋጠመ ምን ማድረግ ምን አይነት እርምጃዎች መውሰድ እንዳለብን ማወቅ አለብን። 10 ኦል ላቦራቶሪ ፐርሰናል ሹድ ፕሌስ ኤምፋሳይዝ ኦን ሴፍቲ ኤንድ ኬሚካል ሃይጂን አት ኦል ታይም ሁሉ በላቦራቶሪ ተጠቃሚ ሰዎች ሁሉን ነገር ሴፍቲ ማወቅ አለባቸው። ኬሚካልን እንዴት ማስወገድ እንዴት መያዝ እንዳለብን ማወቅ አለብን ማለት ነው። ቻፕተር 1 ግሬድ 9 ባዮሎጂን ኢንትሮዳክሽን ቱ ባዮሎጂን ጨርሰናል። በሚቀጥለው ደግሞ ጥያቄዎችን ከነመልሳቸው ይዤላችሁ እመጣለሁ። ቻው፣ መልካም ጊዜ።